የጃፓን ወታደሮች ጦርነት ለማሸነፍ ዞምቢዎችን ተጠቀሙ። ምርጥ ፊልም ይዤላችሁ መጥቻለሁ። ነገር ግን ቪዲዮ እያያዘብኝ ስለሆነ ባካችሁ ላይክ እና ሰብስክራይብ አድርጋችሁ ይህን ቪዲዮ ጀምሩት። በ1941 ዓ.ም ጥቂት ወጣት ታይላንዳውያን በአዲስ ምልምልነት ወደ ጦር ሰራዊቱ ተቀላቀሉ። በዚህ ምክንያት ሁሉም ፎቶ ይነሳሉ። ከዚያም በድብቅ ወደ ወደቡ ሰርገው ገቡ። እዚያም ሞክ ጥቂት ሳንቲም እየተቀበለ በጀልባ ውስጥ እንዲያዩ ይፈቅድላቸው ነበር። በጀልባው ውስጥ አንድ ወታደር ከአንዲት ሴት ጋር ወሲባዊ ድርጊት ሲፈጽም አዩት። ጓደኞቹም በድብቅ እየተመለከቱት ሌላ ታሪክ ውስጥ ይገባሉ። ብዙም ሳይቆይ ካፒቴኑ መጥቶ ሞክን በዚህ ትንሽ ንግዱ ምክንያት ይጮህበታል። ሞክን ቅጣት ስፖርት እንዲሰራ እያደረገው፣ እሱ ደግሞ ሌሎቹን ለመቆጣት ወደ ጀልባው ዘሎ ይገባል። ይሁን እንጂ እነሱን ከመስማት ይልቅ ሞክና ጓደኛው በካፒቴኑ ላይ መረብ ጥለውበት ቡድኑ በሙሉ አምልጦ ይሮጣል። ካፒቴኑ ፈጣን ስለነበር በመንገድ ላይ ቀድሞ በመገኘት ያስቆማቸዋል። ከዚያም በባህር ዳርቻው ላይ ለሰዓታት ስፖርት እንዲሰሩ በማድረግ ይቀጣቸዋል። ወጣቶቹ ግን በመጨረሻ በባህር ማዕበል መጫወት ጀመሩ። በዚህ መሃል የሞክ ወንድም መክ የሴት ጓደኛው ፔን ማርገዟን ይረዳል። በዜናው በጣም ስለተደሰተ ቀለበት አውጥቶ የጋብቻ ጥያቄ ይጠይቃታል። እሷም እሺ ትላለች። ነገር ግን የጠላት መርከቦች እየመጡ መሆኑን ሊነግረው ከጀልባው ዘሎ በወረደ አሳ አጥማጅ ይቋርጣሉ። ከጥቂት ጊዜያት በኋላ የታይላንድ ወታደራዊ መሪዎች ከጃፓን ቡድን ጋር ለመደራደር ስብሰባ አደረጉ። ዶክተር ካይቶ ጃፓን ወደ ህንድና ቻይና ለመግባት እንደምትፈልግና ታይላንድን እንደ ቤዝ እንደምትጠቀምባት ያስረዳል። የታይላንድ መንግስት የጦር ካሳ ለመክፈል አልፎ ተርፎም ቁሳቁሶችን ለማቅረብ መስማማቱን ይገልጻል። ካይቶ አዲሱን የባዮሎጂካል መሳሪያ ሙከራ የሚያሳይ ቪዲዮ ያሳያቸው። አንድ ሰው ለጥቂት ደቂቃ በህመም ከተሰቃየ በኋላ ፊቱ ወደ አስፈሪ ጭራቅነት ይቀየራል። ጃፓን አጋሮቿን መውጋት እንደማትፈልግ ነገር ግን ታይላንድ ካልተባበረች ይህንን መሳሪያ እንደምትጠቀምባት ያስጠነቅቃል። የታይላንድ አዛዥ ካምፑን ለጃፓን ለመስጠት ተስማማ። ነገር ግን ቢያንስ የተቃወመ ለመምሰል የተወሰነ ተኩስ መኖር እንዳለበት ይገልጻል። ከዚያ በኋላ ወታደሮቹ በተጠንቀቅ እንዲቆሙ ተደረገ። ወጣት ወታደሮቹም ለጦርነት መዘጋጀት አለባቸው። ነገር ግን ሞክ ወደ ቤት ለመሄድ ይወስናል። ካፒቴኑ ወደ ሞክና ታርን ቤት በመምጣት ሁሉ ወታደሮች ሪፖርት ማድረግ እንዳለባቸው ይነግራታል። ታርን ባሏን በጦርነት አታለች። ልጆቿንም ማጣት ስለማትፈልግ ጊዜ ለመግዛት ከካፒቴኑ ጋር ትከራከራለች። በዚህ መሃል ሞክ በጓሮ በር አምልጦ ይወጣል። ሞክ ጫካ ውስጥ ሲደርስ ከመን ጋር ይገናኛል። ወንድሙ ነው። መክም ሞክን ፈሪና ሁልጊዜ ከችግሮች የሚሸሽ በማለት ወቀሰው። ሞክ በፊት ሰላምታ እየሰጠው እንደሌላው የቤተሰብ አባል ወታደር መሆን እንደማይፈልግና ታርዶ መሞት እንደማይሻ ይነግረዋል። መክ አጎት ልትሆን ነው በማለት ሲነግረው ሞክ አብረን እንጥፋ ይለዋል። መክ ግን የሚወዳቸውን ሰዎች ለመጠበቅ ሲል እምቢ ይለዋል። መክ ከሄደ በኋላ ሞክ በራሱ የውስጥ ትግል ውስጥ ይገባል። በባህር ዳርቻው ላይ የታይላንድ ወታደሮች በጃፓን ጦር እየታረዱ ነበር። ሬሳዎች በየቦታው ወድቀዋል። የባህሩን ውሃ ወደ ቀይ ተቀይሯል። ሞክ ተመልሶ በመምጣት በፍርሃት ተደብቀው ከነበሩ ጓደኞቹ ጋር ተቀላቀለ። ካፒቴኑ እንዲዋጉ ሊያበረታታቸው ሲጮህ አንድ ጥይት ወዲያው ይገድለዋል። ውጊያው ሲቀዘቅዝ ሞክ እንዲሸሹ ያሳምናቸዋል። በአቅራቢያው አንድ የጃፓን ሳጥን በባህሩ ማዕበል ተገፍቶ መሬት ይነካል። ድንገት ሳጥኑ ይከፈትና አንድ ዞምቢ ይወጣል። በኋላ በጫካ ውስጥ ወጣት ወታደሮቹ መሮጣቸውን ይቀጥላሉ። ነገር ግን በዛፎቹ መካከል አንድ ፈጣን ነገር እየተንቀሳቀሰ ወንዶቹን አንድ ባንድ ይገላቸዋል። ከብዙ ሩጫ በኋላ ሞክ የቀረው እሱ ብቻ መሆኑን ተረዳ። የባሰ ሆኖ ረግረግ ውስጥ ገብቶ ቀስ በቀስ መስመጥ ይጀምራል። ሙሉ ሰውነቱ በውሃ ውስጥ ይጠፋል። በዚያ ቅጽበት አንድ ወታደር እጁን ሰዶ ሞክን ጎትቶ ያወጣዋል። ሞክ ትንፋሽ አግኝቶ ቀና ሲል ያዳኑት የገዛ ጓደኞቹ መሆኑን ሲያይ ይደነግጣል። ሁሉም ግን ወደ ዞምቢነት ተቀይረዋል። በቢሮ ውስጥ የታይላንድ ወታደራዊ መሪዎችና ካይቶ የታይላንድ መንግስት የተኩስ አቁም መጠየቁንና ከጃፓን ጋር እየተደራደረ መሆኑን የሚገልጸውን ዜና ይሰማሉ። ከጥቂት ጊዜ በኋላ አንድ የጥበቃ ቡድን ጫካ ውስጥ በወይን ግንድ ላይ የተንጠለጠሉ አጥንቶችን ያገኛሉ። ድንገት ግንዱ ሲናወጥ ዞምቢዎቹ ወጥተው ጥቃት ይሰነዝራሉ። ጥበቃዎቹ ወዲያውኑ መተኮስ ጀመሩ። ዞምቢዎቹም ይወድቃሉ። ለተወሰነ ደቂቃ በዘፈቀደ ከተኮሱ በኋላ ሬሳዎቹን ለመውሰድ ሲሞክሩ ዞምቢዎቹ ጠፍተው ያገኟቸዋል። ዞር ሲሉ መሪያቸው ግማሽ ራሱ ተበልቶ አንድ ዞምቢ ሲመገበው አዩት። በካምፕ ውስጥ አንዲት እናት የጠፋባትን ባሏን ትፈልጋለች። ፔን እዚያ በነርስነት እየሰራች ታጽናናታለች። ሬዲዮ ጃፓንና ታይላንድ ወዳጅ መሆናቸውን ይገልጻል።
በኋላም መክ ወንድሙን ፍለጋ ጫካ ገባ። እዚያ ግን የሰውነት ስብርባሪዎችን ብቻ ያገኛል። ድንገት ድምፅ ሰምቶ ሲከተል አንድ ጉድጓድ ውስጥ አንድ ወታደር አየ። መክ እሱን ለመርዳት በገመድ ወደ ጉድጓዱ ይወርዳል። ነገር ግን ፊቱ የተበላ ዞምቢ ሆኖ ያገኘዋል። ዞምቢው ጥቃት ሲሰነዝርበት መክ በሾለ ነገር ይከላከላል። ዞምቢውን ወግቶ ይጥለዋል። ነገር ግን ዞምቢው መንቀሳቀስ አላቆመም። መክ በገመድ ሊወጣ ሲል ዞምቢው እግሩን ይዞ ይጎትተዋል። በዚህ መሃል መክ የኪስ ሰዓቱን ይጥለዋል። ሲወድቅም እሳት ውስጥ የነበረ ብረት ይጨብጣል። የእሳቱ ፍም ዞምቢውን አቃጠለው። ይህም በመጨረሻ ገደለው። አንድ የእሳት ፍም የመክን አይን ያቆስሏል። በባህር ዳርቻው ላይ ሞክ በዞምቢዎች ተከቦ ይነቃል። አንድ ቢራቢሮ ሲመለከት በጫካ ውስጥ የሆነውን ያስታውሳል። ሞክም ተነቅሶ ወደ ዞምቢነት ተቀይሮ ነበረ። ሌሎች ዞምቢዎች ግብዣ ሲያደርጉ ሞክም አንዲት ትንሽ ልጅ ላይ ዘሎ እንደነበር ያስታውሳል። ሞክ አሁን ጭራቅ መሆኑን ሲረዳ በብስጭት ይጨዋል። መክ ወደ ካምፕ ተመልሶ ያየውን ይናገራል። ካይቶ ባዶን ሳጥን ይዞ መክን ቦታውን ይጠይቀዋል። ከዚያም ካይቶ የድሮን ምርምር ይገመግማል። ቫይረሱ በሁለት የእንስሳት ቡድኖች ላይ ተሞክሮ ነበር። የመጀመሪያዎቹ ከፍተኛ ጥንካሬ አሳይተዋል። እርስ በርስ መበላላት ባህሪም ነበራቸው። ሁለተኞቹ ምንም እንኳን ጠንካራና ፈጣን ቢሆኑም ጥቃት ግን አያደርሱም። ራሳቸውን የመቆጣጠር ችሎታ አላቸው። ሞክ ጫካ ውስጥ ወንድሙ የጣለውን ሰዓት ያገኘዋል። የቤተሰቡን ፎቶ ሲያይ ያለቅሳል። ይህ ለቅሶ ወደ ጩኸት ተቀየረ። ሌሎች ዞምቢዎቹም አብረውት ይጮዋሉ። በሕክምና ድንኳን ውስጥ መክ ወንድሙን ይፈልገዋል። አንድ የተረፈ ሰው ሞክን ማየቱን ይነግረዋል። መክ የት እንደሆነ ለማወቅ ቢፈልግም በአዛዡ ተጠርቶ ወደ ስብሰባ ሄደ። በስብሰባው ላይ ካይቶ ቫይረሱ ሊዛመት እንደሚችልና ሰዎችን ወደ ዞምቢነት እንደሚቀይር ያስረዳል። ካፒቴን ናካሙራ ይህ ሚስጥር እንዲጠበቅና ዞምቢዎቹን በሕይወት ለመያዝ መክና አዛዡ የልዩ ግብረ ኃይል አባል እንዲሆኑ ያዛል። በጫካ ውስጥ ሞክ ሌሎች ዞምቢዎች ሬሳ ሲበሉ ያያል። ያችን ልጅ መብላቱን አስታውሱ በጥፋተኝነት ስሜት ይሞላል። ሽጉጥ አንስቶ ራሱን ሊገድል ሲሞክር ሰውነቱ ይሞቅና የሚቃጠል ፈሳሽ ያመነጫል። ሙሉ በሙሉ ሳይቃጠል ሌላ ዞምቢ ወደ ጭቃ ውስጥ ገፍቶ ያድነዋል። ካይቶ ምርምሩን ሲቀጥል ቫይረሱ በከፍተኛ ስሜት ውስጥ ሲሆኑ ራስን ወደ ማቃጠል እንደሚመራ ይረዳል። ስለዚህ የዞምቢዎቹ ድክመት እሳት መሆኑን አወቀ። በመጨረሻ ሞክ በአንድ ዋሻ ውስጥ ነቃ። የቡድኑ መሪ ኖቡ ለራት እንስሳ ይዞ ይመጣል። ኖቡ ዞምቢዎችን በማስፈራራት እንዲታዘዙት ያደርጋቸዋል። ሞክ ኖቡን ተከትሎ ሲሄድ ኖቡ የባለቤቱን ፎቶ እያየ ሲያለቅስ ያገኘዋል። ይህም ሞክ ስለ ቤተሰቡ እንዲያስታውስ አደረገው። በአሁን ሰዓት ሞክ እያለቀሰ ሲሆን ኖቡ ከሚጮህበት መንገድ የራሱን ጥልቅ ሐዘን ይረዳል። ኖቡ ዋሻውን ጥሎ ሲወጣ ሞክ ይከተለዋል። በውሃ ውስጥም የወደቁትን ፎቶዎች ያገኛል። ኖቡ በወንዙ መካከል ቆሞ ወደፊት ይመለከታል። የሞተችው ሚስቱ መንፈስ እየታየችው ነበር። እሷም የፍቅር ቃላትን ትነግረዋለች፣ ግጥሙንም ታነብለታለች። ይህም ኖቡ ለከፍተኛ ጭንቀትና ስቃይ ይዳርገዋል። ኖቡ በብስጭት ከጮኸ በኋላ ሰውነቱ ቀልጦ ወደ አመድነት ይቀየራል። አመዱም አንድን ተክል ነክቶ እንዲያብብ ያደርገዋል። በዚህ መሃል ሌሎቹ ዞምቢዎች አንድ ትልቅ እንስሳ እየበሉ ቢሆንም አሁንም ረሃባቸው አልረካም ነበር። ከመካከላቸው አንዱ መናገር ችሎም ነበር። ጃፓኖች ናቸው እንዲህ ያደረጉን፣ ስለዚህ ለበቀል እነሱ መብላት አለበት ሲል ለጓደኞቹ ይነግራቸዋል። በጫካ ውስጥ የልዩ ግብረ ኃይሉ የጅምላ ጭፍጨፋ የተካሄደበትን ቦታ ያገኛሉ። ደም፣ ስጋና የሰውነት ክፍሎች በየቦታው ተበታትነው ነበር። በአቅራቢያቸው ድምፅ ሲሰሙ ናካሙራ ቡድኑ እንዲደበቅ አደረገ። ከዚያም ደም ለማፍሰስ ቢለዋውን አወጣ። አንድ ዞምቢ በደሙ ሽታ ተስቦ ወደ ናካሙራ ይቀርባል። ነገር ግን ጥቃት ከመሰንዘሩ በፊት አንድ ወታደር ወቅቶ ይዘዋል። በካምፕ ውስጥ የተያዘው ዞምቢ በረት ውስጥ ታስሮ ይቆያል። ወታደሮቹ የፈላ ውሃ ሲያርከፈክፉበት መክ ይህ የማሰቃየት ነው በማለት ይቃወማቸዋል። ፍጡሩን መግደል የተሻለ እንደሆነ ቢያስብም ካይቶ ግን ሁሉንም ዞምቢዎች በሕይወት ይዞ ለመመርመር ይፈልጋል። በዚያ ቅጽበት ዞምቢው የተወጋበትን ጦር ከሰውነቱ ያወጣና ብረቱን ያናውጠዋል። አንድ ወታደርም ደጋግሞ ይተኩስበታል። ዞምቢ ከፍተኛ ስቃይ ቢሰማው ሊሞት ግን አልቻለም። ከዚያም አንድ ተራ ሲቪል ሰው ይዘው ይመጣሉ። ዞምቢው ወዲያውኑ አባቱ መሆኑን ይለየዋል። አባትና ልጅ ለየቅል ያለቅሳሉ። አባትየው ልጄን ምን አደረጋችሁት እያለ ይጠይቃል። ናካሙራ ድንገት አባትየውን ጭንቅላቱ ላይ ወቅቶ ይገድለዋል። ዞምቢውም ከፍተኛ የድንጋጤ ጩኸት ያሰማል። መክ አእምሮን ስቶ ናካሙራ ላይ ሊዘል ሲል አዛዡ ጎትቶ ያስቆመዋል። አሁን ምንም ስልጣን እንደሌላቸውም ያስታውሰዋል። ናካሙራ ወታደሮቹ በዞምቢው ላይ መርዛማ ጋዝ እንዲረጩ አዘዘ። ዞምቢው ግን እያለቀሰ ወደ አባቱ እጁን ይዘረጋል። የተቆጣው መክ ናካሙራ ላይ ዘሎ በቦክስ ይጥለዋል። አዛዡ እንደገና መክን ጎትቶ ለማራቅ ነበረበት። ናካሙራ ሰይፉን መዞ ሰውህን አስተካክል ይለዋል።
አዛዡ ቅር እያለው መክ ከስራው መባረሩና ወደ ቤቱ መሄድ እንዳለበት ይነግረዋል። በዚያ ቅጽበት ዞምቢው በረቱን ሰብሮ ይወጣል። ወታደሮቹ ፍጥሩ የገዛ አባቱን መብላት ሲጀምር በድንጋጤ ይመለከታሉ። ሞክ ወደ ዋሻው ሲመለስ ዞምቢዎቹ ስለ ድሮ ህይወታቸው ሲያወሩ ያገኛቸዋል። ሁሉም ለወደፊት ህይወታቸው እልም የነበራቸው ቢሆንም ወደ ሰራዊቱ እንዲገቡ ሲገደዱ እልማቸውን ትተዋል። አንዱ ዘፋኝ መሆን ይፈልግ እንደነበር ተናግሮ መዝፈን ይጀምራል። ብዙም ሳይቆይ ሁሉም አብረው ይዘፍናሉ። በዚህ መሃል አንዱ ጓደኛቸው እንደጠፋ ይረዳሉ። እሱን ለመፈለግም ይስማማሉ። በአቅራቢያው ባለ መንደር ውስጥ የአካባቢ ሰዎች ክፉ ፍጡራን እንዳይመጡ ስነ ስርዓት ያድርጉ ነበር። ወዲያውኑ ግን ዞምቢዎቹ መንደሩን ከበው ሰዎቹ መብላት ይጀምራሉ። አንዲት እናትና ሴት ልጃቸው ከጭራቆቹ አንዱ የሚወዱት አባታቸው መሆኑን ሲያዩ በድንጋጤ ይቀዘቅዛሉ። በዚህ መሃል በብስክሌቷ ወደ ቤት እየሄደች ቢሆንም መብራቱን ለማስተካከል ትቆማለች። ድንገት ሁለት እግሮች ብቻቸውን ሲራመዱ አይታ በጩኸት ትሸሻለች። በቤት ውስጥ ታርን ሞክ በሰላም እንዲመለስ ትጸልያለች። ሞክ ወደ ቤቱ እየቀረበ መሆኑን ግን አታውቀው። አንድ ፎቶ ከግድግዳው ላይ ሲወድቅ እንደ መጥፎ ምልክት ቆጥራ መስኮቱን ትዘጋዋለች። በኋላም ሲጋራ ለማጨስ ወደ ውጭ ስትወጣ በመክ ትደነግጣለች። እሱም በቤት ውስጥ እንድትቆይ ይነገራል። ወንድሙ ምናልባት በህይወት ሊኖር እንደሚችል ሲነግራት ታርን በደስታ ታቅፈዋለች። ሞክ ሁሉንም ነገር ሰምቶ እያለቀሰ ከነሱ ጋር መቀላቀል እንደማይችል ይረዳል። ስለዚህ አካባቢውን ጥሎ ይሄዳል። በዚያ ቅጽበት ፔን ደርሳ ያየችውን ትነግራቸዋለች። መክ ወዲያውኑ ሽጉጥ አውጥቶ ለታርን ይሰጣታል። የሚንቀሳቀስ እንግዳ ነገር ካየሽ ተኩሺ፣ አሁንም የሚንቀሳቀስ ከሆነ ደግሞ በእሳት አቃጢ ይላታል። ጫካ ውስጥ አንድ መነኩሴ እየጸለዩ ነበር። አንድ ዞምቢ ሊቀርባቸው ሲሞክር ልጃቸው መሆኑን ይለዩታል። መጸለዩም ይቀጥላሉ። ዞምቢው ተንበርክኮ አብሮ ከጸለየ በኋላ ትቷቸው ይሄዳል። በአቅራቢያ አንድ ዞምቢ እናትየውንና ልጇን እያሳደደ ነበር። ሕፃኗ ስትወድቅ ዞምቢው ሊይዛት ይደርሳል። ነገር ግን ልጁ መሆኗን ሲያውቅ ደንግጦ ይቆማል። በዚያ ቅጽበት አዛዡና ረዳቱ ይደርሳሉ። ረዳቱ ሊተኩስ ሲል አዛዡ አስቆመው። ዞምቢው የልጁን ስም ጠርቶ ሊግባባት ይሞክራል። ዞምቢው ጭንቅላቷን ሊነካ ሲል የጃፓን ግብረ ኃይል ይደርሳል። እናቲቱ ልጇን ስታስጥል ወታደሮቹ ጦራቸውን ይወረውራሉ። ነገር ግን ስተው እናቲቱንና ሕፃኗን ይገድሏቸዋል። ከዚያም ሌሎች ዞምቢዎች ይደርሳሉ። ወታደሮቹ መተኮስ ጀመሩ። አዛዡ ዞምቢዎቹ የገዛ ወታደሮቹ መሆናቸውን ስለሚያውቅ የጃፓን ወታደሮችን በመተኮስ ለዞምቢዎቹ መዋጋት ይጀምራል። በሚያሳዝን ሁኔታ ረዳቱ ወዲያውኑ ይገደላል። አዛዡም ተመቶ ከመሞቱ በፊት ሞክን በዞምቢዎቹ መካከል ያየዋል። ሩጥ ብሎት ሕይወቱ ያልፋል። ሞክ የአዛዡን አስክሬን ይዞ ያለቅሳል። በዚያ ቅጽበት መክ ይደርሳል። ትከሻው ላይ ይተኩስበታል። ሞክ የወንድሙን ስም እየጠራ መሮጥ ቢጀምርም መክ ለሶስተኛ ጊዜ ተኩሶ ወንድሙ ገደል ላይ እንዲወድቅ ያደርጓል። ድንገት መክ ተመልሶ መጥቶ ጥቃት ይሰነዝርበታል። ከጥቂት ጊዜ በኋላ መክ ይነቃል። እሱም ወደ ዞምቢነት ተቀይሮ ነበር። በካምፕ ውስጥ ካይቶ ለታናሹ ናካሙራ አባቱ ዞምቢዎችን በህይወት ለማቆየት ያለው ሐሳብ አደገኛ መሆኑን ይነግረዋል። ካይቶ የዞምቢው አመድ በተፈጥሮ ላይ ያለውን ተጽዕኖ የሚያሳይ ቪዲዮ ሲያሳየው ታናሹ ናካሙራ ከአዲ ብሎ ይከሰዋል። በማግስቱ ጠዋት ፔን፣ ታርን እና መነኩሴውን ጨምሮ በህይወት የተረፉ ሲቪሎች በሙሉ ወደ ደህንነቱ የተጠበቀ ቦታ ይወሰዳሉ። የጃፓን ወታደሮች የወጣቶቹን ፎቶግራፍ በማምጣት ተገድለው አገኘናቸው የሚል የሐሰት ዜና ለቤተሰቦቻቸው ያሰራጫሉ። ካፒቴን ናካሙራ ምስክሮችን ለማጥፋት ሲል በህይወት ያሉትን ሲቪሎች በሙሉ እንዲገደሉ ይወስናል። በጫካ ውስጥ ሲቪሎቹ ለጸሎት ነው በሚል ሰበብ ተሰብስበው ሳለ ዞምቢ የሆኑት ልጆቻቸው ከፊታቸው ይቆማሉ። ናካሙራ ትዕዛዝ ሲሰጥ ወታደሮቹ መተኮስ ይጀምራሉ። ቤተሰቦቻቸውን በፊታቸው ይረግፋሉ። አሁን የበቀል ሰዓት ነው። ሞክ ከእናቱ አስክሬን ጋር እያለቀሰ ሳለ መክ የሴት ጓደኛው ፔን በሞት ስትታገል አይቶ እንዳትሞት ሲል ይነክሳታል። ይህም ወደ ዞምቢነት ይቀይራታል። ናካሙራ ዞምቢዎቹ በበረቱ ውስጥ ቢሰበስባቸውም መክ ባገኘው አስገራሚ ጥንካሬ በረቱን ሰብሮ ይወጣል። መክ የበቀል ጥም አድሮበት ተጨማሪ ሰዎችን እየነከስን ሰራዊታችንን እናብዛ ሲል ይቀሰቅሳል። ሞክ ግን ሌሎች እንደኛ ሊሰቃዩ አይገባም በማለት ይቃወመዋል። በዚህ ጭቅጭቅ መሃል ፔን በድንገት ትገደላለች። ይህም በመክ ውስጥ የቀረውን ሰብአዊነት ያጠፋዋል። ናካሙራ ዶክተር ካይቶን ከገደለ በኋላ የዞምቢዎች ድክመት እሳት መሆኑን ከምርምር ማስታወሻዎቹ ይረዳል። ወታደሮቹን ይዞ የእሳት መርጫ በማንገብ ጫካ ውስጥ ፍለጋ ይጀምራል። በዋሻ ውስጥ በነበረው ውጊያ አብዛኞቹ የጃፓን ወታደሮች ይበላሉ። ናካሙራም ተነክሶ ወደ ዞምቢነት ይቀየራል። ሞክ ወንድሙ መክና ጓደኞቹ በበቀል ስሜት ተወጥረው የሰውን ዘር እንዲያጠፉ አይፈልግም። ስለዚህ የእሳት መርጫውን አንስቶ የዋሻው መውጫ ይዘጋል።
ሞክ እያለቀሰ ሲጣራ መክ ትዝታው ተመልሶለት ወንድሙን በክብር ሰላምታ ይሰናበታል። ሞክ እሳቱን በመልቀቅ ወንድሙን ጓደኞቹንና ዞምቢ የሆኑትን የጃፓን ወታደሮች ያቃጥላቸዋል። በመጨረሻም ሞክ ይህንን አስፈሪ ቫይረስ ከዓለም ላይ ለማጥፋትና ጓደኞቹ በክብር ለማሰናበት ሲል እሳቱ ውስጥ ዘሎ በመግባት ከሁሉም ጋር አብሮ ይቃጠላል። ታሪኩ በወንድማማቾቹና በጓደኞቻቸው የመጨረሻ መስዋዕትነት ይደመደማል። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።